ሀዩ ሞት ይሻላል። እንደው ጉር ነው በጣም ያዋረዱና እነዚህ ወራዳዎች። እኔ የቀረን ማንጋሮ እነ ምስጥር የሚቀረስ ያላስወጣው ሰው አለ እንዴ? ላ ከማስወጣትሽ በፊት የተጻጻፈ ነው ወደ ላይ ከፍ ብለሽ መጀመሪያ ከማውጣቱ በፊት የተጻፈ ነው። ያ ሰውዬው ነው እንትሩን ያዘው ሪከርድ ያልኩ ነገ እያልኩ ነው የተጫወተብኝ ማሬ። አዎ ያ ሰው ነው የተጻፈ ለፊርደስና ለሀያት ሲባል የለህም እንዲህ ብዬ ማለት ነው። ልንገርሽ እኔ ብዙ ማውራው ነበረኝ፣ ግን እዚህ ወሬ የሚያቀባብል ሰው አለ ያልኳትን ሁሉ ቅርጥ አድርገዋታል። ሱብሃንአላህ እኔ በሳቸው ሞቴ ነው ውርደታሞች ቅሌታሞች ሀዩ እኔ ደግሞ ለነኢማ ሳሳያ ማለት ነው። አዋረድሽ ልጅ አዋረድሽ። አዋረድሽ ፕሮፋይል ያደረጋል ብለው እሷ ናት እኮ ሀዩ እኮ ናት። እኛ ቤት ያለችው ሀዩ ምን አሉ መሰለሽ እኮ ለኔ እኮ ነው መታ በውስጥ እንዳያወጣ ሚስጥር አለችኝ። አንዲቷ መጣችና ራሷ ልታወጣ ነው ለካ ሚስጥር እንዳያወጣ የወንድ ፕሮፋይል ያደረጋል አለችኝ በውስጥ መጣ። ሌባ ያ ሰው ብቻ ነው አጣባክ ማለት የእንትና እኮ ናት ሀዩ ያባቷ ልጅ የኛ እኮ ናት ወንዱን ያደረገችው። ዛሬ እንደው እኮ እኔም እኮ ጠርጥሬያለሁ። ኧረ ምኖቹ ኧረ በላላያች አይደለችም እንዴ የኛው ነው ያወጣው። ባክታችሁ ወንፊታ ግመል ፊት የተግማሙ ጭራሽ እኔ እኮ ማለት አፍቃሪ ጎንደሬዋ ማለት ነው። ሰው አንድ ሰው አብሮ ብዙ ነገር ያሳለፈውን ያንን መርሳት የለብንም። ስለዚህ እነሱ አንገተ ቢስ ናቸው። ወደዛው አለቀ። ግንኙነት ላይ ኖረን ይችላል እንጂ እነሱ አወጡና ያው እነሱ ተዋረዱ። ርካሽነታቸውን እኮ ነው ያሳዩት እንጂ ለሃኛ ምንም ነገር እንትን ራሳቸውን ነው እንጂ። ስለዚህ አንገት የተሰራው ዙሮ ለማየት ስለሆነ የትላንትና አብረን ብዙ ነገር ያደረግነው ማየት ነው ያለብን። እነሱ ልማዳቸው የምትለው ማሁን አዲስ ቻናል ከፍተው እኔ እንትናን የሀዩን ፎቶ አስቀምጣ አንዲቷን ተልቢያታለሁ እስከብቻ ልክ ሰጣች ጌታ ሰው አልቦልክም ማለት ነው። እነሱ ናቸው እንጂ የሚቦልኩኝ። ኧረ እኔ ምን ቦልከው ነው ማለት እኔ ምንም መቦለክ ምክንያቱም እያሳየው እኔም ብሎክ እኔም እንዲቃጠሉ ነው የምፈልገው። እኔም ብሎክ ነኝ። ሰሙኝማ አራታት ያንን ተስፈቱ ልንገራችሁ የነፍስ አመለጠሽ ማለት ነው። አዎ አለወጣችሁ የራሷ ጉድ ስላለ እኮ ነች ጉዳ እና ተናከሱ ልጅቲቱ እንድትጠላና እንድትረገጥ አረጓት። ምን እነዚህ ደግሞ ልንገራችሁ ማሮች ምን እንዳሉኝ በውስጥ አንቺ ሊያስቻል ሆናችሁ አለች ሆነ ያን ሁላ ችግር አሳልፋ እኮ በዚያ ችግር ላይ ሆና እኮ ለሀይሚ ስንት መስዋዕት ስትከፍል የነበረች ልጅ ናት አሉ። እንዴ ምን መስዋዕት ከፍላ ነው ምን ችግር አሳልፋል? እንዴ ሰው አሽቃባጭ አንዳንዶቹ አሽቃባጮች ስታስተዋሉ ሳታውቁት እንደፈለ ይዘልቀው ነው እንጂ ጀምሮ ሲተው ምንሽ ፋይዳ እንዴ ካላወጣሁት ሳይድ ባላሳዳቢ እየሰጠየ ካላወጣሁት እኔ ሰነይ ካለልሁ ሰሚ ማሪ ግጥም አይሉት የዲፍረት ግጥም እንዳለ አባላቻት። አረ በስመ አብ ማርያም እዝጓ እንዲ ምርጥ ሊገጣም ይመጣታል። እንደው እናቴ ታያት ምን ይቀርባታል አልኳት። አንቺ ተወቹና ቃለሁ አለይ ከሀይሚ ጋር እንድተዋት ነው። እናቴ ታያት ምን ይቀርባታል አልኳት። አንቺ ተውሻት አልተውሻት ምንም አይመጣባትም አልኳት። ቃልዬ ነሽ መሰል ስብሻለሁ እስካሁን ስድባት ነው ውዴ። አዎ ተናገረቻት። ያው ስድብ ይሁን እንግዲህ ሲጀመር ማለት ነው። ቢተዋትኝ ሃይሚ እኮ ምን ሆነች? ጠፍታለች እኮ እንዴት ምን አይነት ኮሜንት እንደኮመቴ ብታውልኝ ራስው በቃኝ እና ቢዚ ነዚ በኋላ የታለች? ሚዲያ ላይ ጠፍታለች። የኮመተችው ኮሜንቱ
በቃኝ ማለት ነው። እኔ እኮ ይተውኩ የሚባለው ልጅ ነው የምታደርገው እኮ ስራ ላይ ነሽ አለችኝ። ለኔ ማትመልሽም ስሚማ አመፀኛው ውዴ ጠፍታ ሄደ ከሜዲያ ያችልች የጀርመኗ አለች እኮ ማሪ አለች ፕሮፋይል ቀይራ ፕሮፋይል ማስማን ቀይራ ዛሬ እንዳለች አለች በነገር እና ገባሽ አልኳት እንዴት እንደተቃጠለ ጉድ ሲጀመር ሰው እኮ ማለት ነው ምንም አቋም የለውም ዝርክርክ ነው እናቴ ትሙት እንዴት እንደሚያናዱኝ በየሰከንዱ የሚገለባበጡ በጣም እኔ ደግሞ ማለት ከሃይሚ ከጠላቱ እኔ ከሃይሚ እኮ ነው ደግሞ ይሸሿቸው ለምን እንደሚያው ሲጀመር እኔ ሃይሚ ማለት ጠላቶቿም ምናቿም ምንም አይደንቀኝም ግን እንወዳታለን ብለው የሆነ ነገር ሲናገሯትኝ ሳይ በጣም የምናድደው እና እኔ ከነሱ ጋር ችግር የለብኝም ወዳጆቿ እኮ ግን እንወዳታለን እያሉ የሚያሽቃብጡ ሰው ናቸው የሆነ ነገር ሲያዩባት የሚናገሯት የሚያናድዱኝ ሁሌን ላይ ትላለች አለችኝ ሲደገደ ማቸክስ ዝምበይ እንሄድበታለን ማለት በግሩፕ እየወጣ የሚወራ ሆነ አንዴ ደግሞ አንድ ነገር ልንገራችሁ ማለት ነው አንድ ነገር ልንገራችሁ ደግሞ አሁን ሃይሚን የሚዘቀዝቁ አጥፍተዋለኝ እኔ ግን እስክሪን ታሪካለሁ ዝም በሉ አትበሉ ምን ተልመጠመጣላችሁ በል ምን አባታችሁ ያመጣሉ ለእግዚአብሔር ገጥመሻል እንዴ ገጥመሻል ገጥመሻል ነው እና ሚስጥር የሚያወጣ የኔት አናቅም እኔ ማይሄኑን ሳምቼ በቤቷ ገብቼ ብፈልግ አጣሁኝ ኧረ ጠፍቶ ቪዲዮ በአዲስ ቻናል እኮ ነው የከሰተችው በአዲስ እኮ ነው የከሰተችው ደግሞ እንዳለ ማለት ነው እኔ ግን ሀዛ ኮሜንት ላይ የለሁም ነበር የግሩፕም ስም ሁላ ነው ያወጣችው ያትበገለ ያወጣች ምናምን ነው እኔ አይደለሁኝ አለሁኝ እኮ ነው 32 ሰው እኮ ነው ያለ እኔ ታዲያ እኮ ምን የዛለታ እኮ ብዙ ነገር ልናገር ነበር ግን የሚያመላልስ ሰው ወሬ አለ ብዬ እሱ የጻፈው ራሱ አልቀረም ትወጣ እኔ እኮ የዛለት ብዙ ምጽፎ ነበር ግን እዚህ የሚያመላልስ ሰው አለ ብዬ ጽፌ ነበር እሱ ሁሉ አልቀረም ሲወጣ እኔ እኮ ተሽቀዳድመው ቀርጸውት ነው እንጂ ምን